በአገር አቀፍ ደረጃ ለተከሰተው የነዳጅ እጥረት ዋነኛ ምክንያት ነው የተባለትና በከፍተኛ የመንግስት ባለስልጣናት እንዲሁም በማህበራዊ ሚዲያ ታዋቂ በሆነችው ግለሰብ የተመራ የኮንትሮባንድ ወንጀል ዛሬ ፍርድ ቤት ቀርቧል። የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ችሎት መዝገቡን መመርመር ጀምሯል። በክሱ ላይ እንደተመለከተው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እና በቲክቶክ በረከት ገበሬዋ በሚል ስያሜ የምትታወቀዋ ወይዘሮ በረከት ወርቁ በዋነኛ ተከሳሽነት ቀርቧል። ባለስልጣናቱ የፍቃድ አሰጣጥ መምሪያን ሆን ብለው በመጣስ ለተከሳሽ ወይዘሮ በረከት ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንዲሰጣት ማድረጋቸው ተገልጿል። የሚገርመው ግን ይህ አይደለም። ተከሳሿ በጋምቤላ ክልል ለኢንቨስትመንት በሚል ሽፋን የንግድ ፍቃድ ብታወጣም ምንም አይነት የነዳጅ ማከማቻ ዴፖ ሳይኖራት ከ100,000 ሊትር በላይ ነዳጅ በቀጥታ ከጅቡቲ እንድታስገባ ተመቻችቶላታል። ይህ በ100 ብር አካባቢ የተገዛ ነዳጅ በህገ ወጥ መንገድ ለወርቅ አምራቾች እስከ 1200 ብር ድረስ ይሸጥ እንደነበረ አቃቢ ህግ በዝርዝር አስረድቷል። ጉዱ በዚያ ያበቃም። በተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ ፍተሻ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና የእንግሊዝ ፓውንድ በህገ ወጥ መንገድ ተደብቆ ተገኝቷል። ይህም ወንጀሉ ምን ያህል ስር የሰደደ መሆኑን አመላካች ሆኗል። አድማጮቻችን፣ ይህ በነዳጅ ዘርፍ ላይ የተፈጸመ ማጭበርበር በመንግስት ሀብት ላይ ብቻ ሳይሆን በመላ ሀገሪቷ ለታየው የነዳጅ እጥረትና ለዜጎች መጉላላት ዋነኛ ምክንያት መሆኑን ተመልክቷል። ጉዳዩን የያዘው የፌዴራል ከፍተኛ ፍርድ ቤት ሶስተኛ የሙስና ጉዳዮች ወንጀል ችሎት ሂደቱን መመልከቱን ቀጥሏል። ለጊዜው የያዝነው መረጃ ይህንን ይመስላል። ዝርዝሩን በሌሎች የዜና እትሞቻችን ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ እናመሰግናለን።